ታርቄ አብሬ መቀጠል ፈልጋለሁ ማርያም በይ እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበር ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር ያው የምታዩት ነገር ነው። በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምንና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። እንኳን ታረቁ። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደመጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽኝ ይዘሽ ምን ትይጂው? ስትፈልጊ እንትን የምትይኝ ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም? ዛሬ ከወንድሜ ለመጣላት ነው ይሄንን ነገር ሐሳብ ያመጣሽው? እኔና አሁን ደግሞ ከጓደኞቼ ጋር ጣጣላሽኝ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና እሱ እሺ ካለ ያምሻል? የሌለውን ውሸት አጣጣ ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው እንዴ። ትናንት ከትናንት ወዲያ ብዙ ነገር ስትያለሽ ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር ፎቶዎች ትናንትና ፎቶ ሊያወሩ ነው ጋይስ፣ ተዘጋጁ ታረቁ እንዴ ምናምን እያልኩኝ ትናንት አንዳንድ ፎቶዎች ወጥተው ማብራሪያ ልትሰጡ አልሰማችሁም? በጣም ደስ አለኝ ነበርና ጎረቤታችን ነበሩ ማለት ጃን ፋሚሊ ይባላሉ። አንድ ስቴት ነበር አብረን የምንኖረው ምናምን። አሁን እነሱ ቤት ታላክሰው ጎረቤታችን ነበሩ። ከዛ ፕሮግራም ነበራቸው የልጃቸው ልደት ነበርና አንድ ላይ ነው እንድትመጡ የምንፈልገው ምናምን ብለው አብርሽን ደውለው ነገሩት። ያው እኛ ደግሞ አንድ ላይ መሄድ አንችልም ነበር ግን አስገደዱት። በቃ አንድ ላይ እንድትመጡ ነው የምንፈልገው ምናምን ብለው ሲሉት ትንሽ ተጭናውት ነው። ከዛ ደወለልኝ ለኔ ማለት ነው አብርሽ። አይ እኔማ በጣም የሆነ ፎቶ ሳይ በጣም አስብ ደግሞ ምን ምላሽ አገኘ? ጥፋተኛ ነኝ ብለህ ታስባለህ ወይ? እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደል? ያንን ነገር ግልጽ እንድታረግልን አሁን እንደ ጥያቄ ያነሳውልህ እኮ። ስለ ልጅ እናት ምንም የማስበው ነገር የለም። ሲቀጥል ምን እንዳስብ ትፈልጋለህ? ጀመረስ እኮ ልሄድ ነው ብላለች። በዚህ ሳምንት ወደ ውጭ ሀገር ልትሄድ ነውና ግን ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም። እኔ አሁን ላይ ራሴን ህይወት አንዱ ላይ ያለሁኝ ሰው ነኝ። ዴታዬ ስለሆነ አስባለሁኝ እንጂ ስለሱ አሁን ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። ለምን ጀምረ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። ያስቃል ጌት ዛሬ እንግዲህ ፍርድ ቤት ውሏችን ይዘን መተናል ጋይስ። የዛሬ ውሎ ይሄን ይመስላል። መልስ እንዳገኛችሁ ተስፋ አደርጋለሁ። ሩታዬ እንግዲህ ዛሬ ማለት ነው ከአብርሽ ጋር መታረቅ ይፈልጋለሁ፣ ከልጅ አባት ጋር መኖር ይፈልጋለሁ። ጌታው እኔ እኮ ከዚህ በፊት ብያለሁ። ይቃቃ እኮ ነው ያደረጉት። አልቻልንም፣ በቃ አልቻልንም። የእናንተ ትዳር ከአቅም በላይ ሆኗል። ስለዚህ ግዴታ በቃ ህግ ከመሄድ አለበት። ህግ እንዲያስታርቃችሁ። እኔ በጣም ነው የገረመኝ ግን ማለት ተመልካች ላይ በእቃቃ ባትጫወቱ ይመረጣል። 2000 ማለት ነው እቃቃ ባትጫወቱ ይመረጣል። አብርሽ በእርግጥ ትክክል ነው። እኔ ሩታ በነገራችን ላይ ኢመኑኝ አላምናትም። ለምን ምንም ነገር አላወራችም ውዶች፣ ምንም ነገር አላወራችም። ስስቅ ነበረ፣ ከፈራ ስታሽማጥጥ ነበረ። ኤንዌስ ሩታዬ አረፈርሽ። ለማንኛውም አብርሽ እንግዲህ ፉንቃ ውስጥ ገብቷል መሰለኝ። አሻፈረኛል ማለት ነው። እናንተን ደግሞ ስትለመን እኔ እኮ ይገርመኛል። ሩታ ስትለመን አልፈልግም፣ አብርሽ ስለመን አልፈልግም። በእርግጥ እቃቃ አይደለም፣ እውነት ነው። እንደፈለጋችሁ የምትሆኑበት ትዳር ነው። ትዳር ደግሞ ትልቅ አቋም ነው ብዬ ነው ማስበውና አብርሽ እንግዲህ ብዙ ነገር ተናግረዋል። ኤርሜላም እንግዲህ ብዙ ነገር አውርታለች። ኤንዌስ የዛሬ ውሏችን የዛሬ ፍርድ ቤት ውሎ እንግዲህ እንደሰማችሁ ነው። ትንሽም ቢሆን አምጥቼላችኋለሁ ማለት ነው የኔ ውዶች። እናንተስ ምን ትላላችሁ? ማን ነው ትክክል? ሩታ በእርግጥ አስባበት ታርቃ መታለች ብዬ አላስብም፣ አላምናትም። ከዚህ በፊት ብዙ ደስ ብሎን በዛ ሰዓት እንዴት ደስ እንዳለን ታውቃላችሁ። አሁንም አላምንም። እናንተስ ምን ትላላችሁ?